ሰላም እንደምን አላችሁ የቻናላችን ክቡራን ቤተሰቦች። በዛሬ ቪዲዮ ያለምንም ዲፖዚት እና ኢንቨስትመንት ከኪሳችን አንድም ብር ሳናወጣ ገንዘብ የምሰራበትን አንድ ምርጥ ኤርድሮፕ ነው ማሳያችሁ። ይሄን ኤርድሮፕ እንዴት አድርጋችሁ አካውንት ሬጂስተር እንደምታደርጉና ሬጂስተር ያደረጋችሁት አካውንት ውስጥ ገብታችሁ ደግሞ እንዴት ገንዘብ መስራት እንደምትችሉ፣ ከዛ በተጨማሪ ደግሞ የሰራችሁትን ገንዘብ እንዴት አድርጋችሁ ዊዝድሮ ማድረግ እንደምትችሉ አሁን በዚህ ቪዲዮ ላይ ያሳያችኋለሁ ማለት ነው። ከእናንተ የሚጠበቀው ቤቱን ሰብስክራይብ በማድረግ እና ላይክ በማድረግ ጀምሩት ማለት ነው። አሁን አሳያችኋለሁ። ፋሚሊ ሊንክ ነክታችሁ ከገባችሁ በኋላ ዳሽቦርዱ ይሄን ይመስላል ማለት ነው። እናንተ መጀመሪያ እንደገባችሁ እዚህ earn የሚለውን ላይ 3 ታስኮችን ይሰጣችኋል ማለት ነው። 3 ደግሞ 20 ፖይንት ይዛሉ። እነዚህ 3 ታስኮችን ከጨረሳችሁ በኋላ ኮይኖቹን ክላይም ማድረግ ብቻ ነው የሚጠበቅባችሁ። ሁለተኛው ገንዘብ የምትሰሩበት ደግሞ እዚህ ጋር earn watch የሚለውን ላይ ማስታወቂያዎችን በማየት ማለት ነው ገንዘብ ትሰራላችሁ። ለምሳሌ እዚህ ጋር አሳያችሁ። እዚህ የምታዩቸው ወደ 7 ወደ 10 የሚሆን ታስኮችን ይሰጣችኋል። እሱን ለቀን ትጨርሳላችሁ ማለት ነው። ለምሳሌ ላሳያችሁ። ዎች የሚለውን እዚህ ጋር እንደ ክሊክ ስታደርጉት ወደዚህ ወስዳችኋል ማለት ነው። ከዛ ማስታወቂያውን ቆጥሮ እስኪጨርስ ድረስ እናንተ ተጠብቃላችሁ። ቆጥሮ ሲጨርስ እዚህ ጋር የምታዩትን ማለት ነው የሚቆጥረውን እዚህ ጋር እዚህ የሚቆጥረውን እሱ ቆጥሮ እስከሚጨርስ ድረስ ተጠብቃላችሁ። ቆጥሮ ከጨረሰ በኋላ ራሱ አውቶማቲካሊ ያወጣቸዋል ማለት ነው። እናንተ መታችሁ እዚህ ጋር ክሌም የሚለውን ቦታ መንካት ነው ማለት ነው። እዚህ ክሌም የሚለውን እናንተ ስትነኩት ለምሳሌ እኔ 23 ጨመረ ማለት ነው። እንደምታዩት እዚህ ጋር ጨምረዋል ማለት ነው። እዚህ ጋር ማስታወቂያዎችን በማየት ገንዘብ መስራት ትችላላችሁ ማለት ነው። ሁለተኛው ገንዘብ የምትሰሩበት መንገድ ደግሞ እዚህ ጋር እንደምታዩት ክሪው የሚለውን ላይ ማለት ነው። እዚህ ክሪው የሚለው ላይ ደግሞ ምን ያደረጋችሁ ገንዘብ እንደምትሰሩ አሁን አሳያችኋለሁ። እሱን ክሊክ አድርጋችሁ ትገቡና ወደ ውስጥ ወደዚህ ከገባችሁ በኋላ ዋናው ነገር እዚህ ጋር ነው። እዚህ ጋር ስገቡ ኮፒ ሊንክ የሚለውን ትነኩትና ሊንካችሁ ኮፒ አድርጋችሁ ለጓደኞቻችሁ ሊሆን ይችላል፣ ለክላስ ሜታችሁ ሊሆን ይችላል፣ አሊያም ደግሞ ለቤተሰቦቻችሁ ሊሆን ይችላል። ለቴሌግራም ተጠቃሚዎች ሰው በሙሉ ሊንኩን ሼር እያደረጋችሁ አንድ ሰው ጋብዙ 100 ኮይን ይሰጣችኋል። በተጨማሪ ደግሞ 10% ማለት ነው። እነሱ ለምሳሌ 150 ከሰሩ እናንተ 15 ኮይን ይሰጣችኋል ማለት ነው። እነሱ በሰበሰቡት ቁጥር ማለት ነው። እዚህ ጋር እንደምታዩት ኢትዮጵያውያን ሳይቀሩ ብዙ ኢትዮጵያውያን የሰሩት ነው። እዚህ ጋር ለምታዩቸው አንደኛ እና ሁለተኛ ደረጃ የያዙ እስከ $1500 የሰሩ ማለት ነው። አንደኛው 1000 ሰርቷል፣ አንደኛው ደግሞ 1500 ሰርቷል። እነዚህ ሁለቱም ሰዎች እኔ አውቃቸዋለሁ ማለት ነው። ኢትዮጵያውያን ናቸው። ፍጹምና ጋሻው የሚባሉ ሰዎች ማለት ነው። ብዙ ሰዎች ነው እየሰሩ ያሉት ማለት ነው። ሶስተኛውና ዋነኛው ደግሞ ገንዘብ እንዴት የምናወጣው የሚለው ነው። ገንዘብ እናወጣበት ሜተድ ደግሞ እዚህ ጋር ቼስ የሚለውን እሱን በመንካት ገንዘባችን ማውጣት እንችላለን። እሱን ክሊክ አድርገን ስንገባ እኔ እንደምታዩት አሁን ለራሱ ኮምፕሊትድ ይላል። እዚህ ጋር ዊዝድሮ አድርጌ ተቀብያለሁ ማለት ነው። እኔ ወደ 10 ጊዜ አካባቢ ነው ዊዝድሮ አድርጌ ተቀበልኩት ማለት ነው። ለእናንተም አሁን በዚህ ቪዲዮ እንዴት አድርገን ዊዝድሮ እንደምናደርግ አሳያችኋለሁ ማለት ነው። አሁን ቀጥታ እንዴት አድርገን ዊዝድሮ እንደምናደርግ ላሳያችሁ። መጀመሪያ ወደ ፕሌይ ስቶር እንገባና ፕሌይ ስቶር ሰርች ማድረጊያው ላይ ገብተን ትረስት ዋሌት ብለን ሰርች እናደርጋለን። ትረስት ዋሌት ብለን ሰርች ካደረግን በኋላ እቺ አፕሊኬሽን የምታዩት እዚህ ጋር ማለት ነው ላይ መጀመሪያ ውስጥ ያለችው እቺኛዋ እሷን እናወራታለን። እኔ አውርጃታለሁ ማለት ነው። ኦፕን ብዬ እገባለሁ እሷ ላይ። እሷን ታወርዷትና አካውንቱን ትከፍታላችሁ። በጣም ቀላል ነው። አይዲ አይጠይቃችሁም። ዝም ብሎ ራሱ እንደወረደ ነው ማለት ነው። እሷን ካወረዳችሁ በኋላ እዚህ ሰርች የማድረጊያው ላይ ትመጡና ፖሊጎን ብላችሁ ሰርች ታደርጋላችሁ። ፖሊጎን የእሱ ሜተድ የሚቀበለውን ፖሊጎን ሜተድ ስለሆነ እዚህ ጋር ኔትወርኩን ፖሊጎን አድርጋችሁ እዚህ ኔትወርክ ከዛ ሰርች ላይ ፖሊጎን መጣ አይደል? እሱ ታደርጉና ከዛ USDT ትላላችሁ። USDT ከዛ USDT ፖሊጎን እዚህ ጋር እንደምታዩት ማለት ነው። USDT ፖሊጎን ይላል። እሱን አንድ ጊዜ ክሊክ ታደርጉና ወደ ውስጥ ገባላችሁ። ወደ ውስጥ ከገባችሁ በኋላ እዚህ ጋር ሪሲቭ የሚለውን የኛውን ትነኩና ሊንኩን ኮፒ ታርጋላችሁ። ሊንኩን ኮፒ አድርጋችሁ ወደ ቴሌግራማችሁ ትመለሳላችሁ። ወደ ቴሌግራማችሁ ከተመለሳችሁ በኋላ
ዋነኛው ነገር ይኸው ስለሆነ እዚህ ጋር እኔ ለምሳሌ ለእናንተ ለማሳየት ዲስኮኔክት አድርጌዋለሁ። ኮኔክት የሚለውን ትነኩታላችሁ። ኮኔክት ካደረጋችሁት በኋላ እዚህ ጋር እንደምታዩት ምን ይላል? ሰፖርትድ ዋሌትስ ሜታማስክ ዋሌት እና ትረስት ዋሌት ስለሚመርጥ ማለት ነው። እኛ ከዛ ምን መረጥን ማለት ነው? ትረስት ዋሌት ስላመጣን ሊንኩ እዚህ ጋር ያመጣሁላችሁ እዚህ ጋር ማለት ነው። እዚህ ጋር ሊንኩን ፔስት ታደርጉታላችሁ። ከዛ ሊንኩን አንድ ጊዜ ጫን ትሉትና ፔስት የሚለውን ፔስት ትሉታላችሁ። ከዛ ሴቭ ዋሌት ማድረግ ነው። ከዛ ሴቭ ዋሌት ካላችሁት በኋላ ዊዝድሮ የሚለውን ማድረግ ነው። ግን ዊዝድሮ ለማድረግ መጀመሪያ የሚጠበቅባችሁ ሚኒመም ዊዝድሮ 300 ኮይን ሲሆን የማለት በ3 ቀን ማውጣት ትችላላችሁ። 3 ሰዎች ከጋበዛችሁ በኋላ ደግሞ ማውጣት ትችላላችሁ ማለት ነው። ግን ዊዝድሮ ለማድረግ የሚያስፈልጋችሁ ቢያንስ 2 ሰዎችን ሪፈር ማድረግ አለባችሁ ማለት ነው። ፋሚሊ ያው ሪቪው ይሄን ይመስላል። ሳብስክራይብ ማድረግ ደግሞ እንዳትረሱ ፋሚሊ። ላይክ ብታደርጉ ለእናንተ ምንም የሚቀንስባችሁ ነገር የለም። ለእኛ ግን እንደዚህ አይነት ምርጥ ኤርድሮፖች እንድናመጣ ብርታት ይሆነናል ማለት ነው። ፋሚሊ ይመቻችሁ።